ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ትቆይ ዘንድ የአክብሮት ግብዣችን ነው። ማንቸስተር ሲቲ በ18ኛው ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር ማንቸስተር ሲቲ ኖቲንግሃም ፎረስትን በማሸነፍ ሁለተኛ ደረጃ ላይ ተቀምጧል። በሲቲ ግራውንድ የተደረገ ጨዋታ ማንቸስተር ሲቲ 2-1 ሲያሸንፍ ቲጃኒ ራይንደርስ እና ሪያን ቸርኪ ኳስና መረብን አገናኝቷል። ማንቸስተር ሲቲን በሚገባ ለፈተነው ኖቲንግሃም ፎረስት ኦማሃሪ ሃትቺንሰን ብቸኛውን ግብ አስቆጥሯል። በሁሉም ውድድር 8ኛ ተከታታይ ጨዋታውን ያሸነፈው ማንቸስተር ሲቲ በ40 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ቤኒን የመጀመሪያ 3 ነጥብ አገኘች። በ35ኛው የአፍሪካ ዋንጫ የምድብ ሁለተኛ ጨዋታ ቤኒን ቦትስዋናን አሸንፋለች። ምድብ 4 ላይ የምትገኘው ቤኒን ዮሐን ሮች ባስቆጠረው ግብ 1-0 ማሸነፍ ችላለች። በዲሞክራቲክ ኮንጎ ተሸንፋ የጀመረችው ቤኒን በውድድሩ ያገኘችው የመጀመሪያ 3 ነጥብ ሆነዋል። ቤኒን በምድብ የመጨረሻ ጨዋታዋ ሴኔጋልን ትገጥማለች። አርሰናል በ18ኛው ሳምንት የእንግሊዝ ፕሪምየር ሊግ በተመሳሳይ ሰዓት የተጫወቱት አርሰናል እና ሊቨርፑል ተጋጣሚዎቻቸውን አሸንፈዋል። በኤምሬትስ ብራይተንን ያስተናገደው አርሰናል 2-1 አሸንፏል። ማርቲን ኦዲጋርድ እና ጆርጂኒዮ ሩተር በራሱ ላይ ያስቆጠሯቸው ግቦች የሰሜን ለንደኑን ክለብ አሸናፊ አድርገዋል። ዲያጎ ጎሜዝ የብራይተንን ብቸኛ ግብ ያስመዘገበ ተጫዋችም ሆነዋል። አርሰናል ድል ማድረጉን ተከትሎ ነጥቡን 42 በማድረስ መሪነቱን ከማንቸስተር ሲቲ ተረክቧል። በሌላ ጨዋታ ሊቨርፑል ወልቭስን በአንፊልድ አስተናግዶ 2-1 ማሸነፍ ችሏል። የመርሲሳይዱ ክለብ ሪያን ግራቨንበርች እና ፍሎሪያን ቨርትዝ በመጀመሪያ አጋማሽ ከመረብ ባሳረፏቸው ኳሶች ነው ማሸነፍ የቻለው። ጨዋታው ከመጀመሩ በፊት ለሁለቱም ክለብ የተጫወተውና ከወራት በፊት በመኪና አደጋ ሕይወቱ ያለፈው ዲያጎ ጆታ ታስበዋል። ልጆቹም በአንፊልድ ታድመው ታይተዋል። በተመሳሳይ ሰዓት በተደረጉ ሌሎች ጨዋታዎች ብሬንትፎርድ በርንማውዝን 4-1 ሲረታም፣ ፉልሃም ዌስትሃምን 1-0 አሸንፏል። በርንሌይ እና ኤቨርተን ያደረጉት ጨዋታ 1-0 ተጠናቋል። ሴኔጋል ከዲሞክራቲክ ኮንጎ ጋር አቻ ተለያዩ። በምድብ ሁለተኛ ጨዋታዋ ዲሞክራቲክ ኮንጎን የገጠመችው ሴኔጋል 1-1 ተለያይታለች። ዲሞክራቲክ ኮንጎ ሴድሪክ ባካምቦ ባስቆጠረው ግብ መሪ ሲሆኑም ሳዲዮ ማኒ ሴኔጋልን አቻ አድርገዋል። የመጀመሪያ ጨዋታውን ያሸነፉት ሁለቱ ሀገራት 4-4 ነጥብ ይዘዋል። በምድብ የመጨረሻ ጨዋታ ሴኔጋል ከቤኒን፣ ዲሞክራቲክ ኮንጎ ከቦትስዋና ጋር ይጫወታሉ። አስቶን ቪላ 11ኛ ተከታታይ ድል አስመዘገበ። አስቶን ቪላ ከሜዳው ውጪ ቼልሲን በማሸነፍ በሁሉም ውድድር 11ኛ ተከታታይ ድሉን አስመዝግቧል። በስታንፎርድ ብሪጅ በተደረገው ጨዋታ አስቶን ቪላ 2-1 አሸንፏል። በመጀመሪያው አጋማሽ ከፍተኛ ብልጫ የወሰደው ቼልሲ በጃኦ ፔድሮ ግብ መምራት ችሎ ነበር። በሁለተኛው አጋማሽ የተሻለ የተንቀሳቀሰው አስቶን ቪላ ተቀይሮ በገባው ኦሊ ዋትኪንስ 2 ግቦች ወሳኝ 3 ነጥብ አሳክቷል። አስቶን ቪላ ካደረጋቸው 18 የሊግ ጨዋታዎች 39 ነጥብ ሰብስበው 3ኛ ደረጃ ላይ ተቀምጧል። ከመሪው አርሰናል በ3 ነጥብ ብቻ ያንሳል። የኡናይ ኤሚሬ ቡድን የፊታችን ማክሰኞ አርሴናልን በኤምሬትስ ይገጥማል። ናይጄሪያ ወደ ቀጣይ ዙር አለፈች። 35ኛው የአፍሪካ ዋንጫ የምድብ ሁለተኛ ጨዋታዎች ቀጥለው ናይጄሪያ ቱኒዚያን 3-2 አሸንፋለች። ቪክተር ኦስሜን፣ ዊልፌር ንዴዲ እና ኦዲማሉ ሉክማን የናይጄሪያን ግቦች አስቆጥሯል። ሞንታሳር ታልቢ እና አሊ አብዲ የቱኒዚያን ግቦች ያስገኙ ተጫዋቾች ሲሆኑ ምድብ 3 ላይ የምትገኘው ናይጄሪያ ሁለቱንም ጨዋታዎች አሸንፋ ጥሎ ማለፍ ዙሩን ተቀላቅላለች። ንስሮቹ በመጨረሻ የምድብ ጨዋታው ከዩጋንዳ ጋር ይጫወታሉ። 3 ነጥብ ያላት ቱኒዚያ ከታንዛኒያ ስትጫወት፣ በዚሁ ምድብ በተደረገ ሌላ ጨዋታ ዩጋንዳ እና ታንዛኒያ 1-1 ተለያይተዋል። ዛሬ የሚደረጉ ጨዋታዎች ስንመለከት በ18ኛ ሳምንት የእንግሊዝ ፕሪምየር ሊግ ዛሬ በሚከናወኑ 2 ጨዋታዎችን ይጠናቀቃል። የዘንድሮ ክስተት ቡድን ሰንደርላንድ በስታዲየም ኦፍ ላይትስ ሊድስ ዩናይትድን ያስተናግዳል። ከ8 ዓመት በኋላ ወደ ፕሪምየር ሊጉ ያደገው ሰንደርላንድ ካደረጋቸው 17 ጨዋታዎች 27 ነጥብ አግኝቶም 7ኛ ደረጃ ላይ ተቀምጧል። በፈረንሳይ አሰልጣኝ ሬጅ ሌብሬንስ የሚመሩት ጥቋቁር ድመቶቹ በሜዳቸው ምንም ሽንፈት አልገጠማቸውም። ሰሞነኛ ብቃቱ ጥሩ የሆነው ሊድስ ዩናይትድ በ19 ነጥብ 16ኛ ደረጃ ላይ ተቀምጧል። እንደ ሰንደርላንድ ሁሉ ከቻምፒየንሺፕ ያደገው ሊድስ ከወራጅ ቀጠናው በ6 ነጥብ ርቀዋል። ጨዋታው 11 ሰዓት ላይ ጅማሬውን ያደርጋል። ክሪስታል ፓላስ ከቶተንሃም ሆትስፐርስ የሚያደርገው የለንደን ደርቢ ፍልሚያ ሌላ የዕለቱ ተጠባቂ ጨዋታ ነው። ጨዋታው በተለይ ለቶተንሃም አሰልጣኝ ቶማስ ፍራንክ ወሳኝ ይመስላል።
ዴንማርካዊው የብሬንትፎርድ የቀድሞ አሰልጣኝ ቡድናቸው ወጥ ብቃት ማሳየትም አልቻለም። ከዛሬ ጨዋታ በፊት ያከናወኗቸው 2 ተከታታይ ጨዋታዎች ተሸንፏል። በ22 ነጥብ 14ኛ ደረጃ መቀመጡም ደጋፊዎችን አላስደሰተም። ምሽት 1 ሰዓት ከ30 የሚደረገውን የዛሬ ጨዋታ በሽንፈት ከደመደሙ ቶማስ ፍራንክ በሰሜን ለንደኑ ክለብ የመቆየት እድላቸው ይጠባል። አጀማመሩ ያማረለት ክሪስታል ፓላስ ሰሞነኛ ብቃቱ ጥሩ ባይሆንም በሁሉም ውድድሮች ያደረጓቸው 4 የመጨረሻ ጨዋታዎችም አንድም ያላሸነፈው ክሪስታል ፓላስ በ26 ነጥብ 9ኛ ደረጃ ላይ እንደሚገኝ ይታወቃል። ክሪስታል ፓላስ በሜዳው ሰልኸርስት ፓርክ ግን ጠንካራ ቡድን ነው። በውድድር ዓመቱ በማንቸስተር ዩናይትድ እና በማንቸስተር ሲቲ ብቻ እንደተሸነፈው ይታወቃል። ዛሬ የሚደረጉ የአፍሪካ ዋንጫ ጨዋታዎች ስንመለከት ምድብ 5 ላይ 12 ሰዓት ኢኳቶሪያል ጊኒ ከሱዳን፣ ምሽት 2 ሰዓት ተኩል አልጄሪያ ከቡርኪና ፋሶ፣ ምድብ 6 9 ሰዓት ተኩል ጋቦን ከሞዛምቢክ፣ ምሽት 5 ሰዓት ላይ ኮት ዲቫር ከካሜሮን ይጫወታሉ። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታቸው እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።